በክብሯ የሆነ ነገር ጠይቂያት እንደተጣላ ምናምን ነው። እኔም ማልዋሻው አንድ ሀቅ ግምጄ እዚህ ሀገር መታ እንድትኖር ያልኳት እኔ ነኝ። ሰርታ እንድትለወጥ ከማሰብ እንጂ እኔና ግምጄ ሌላ ምንም ነገር ከግምጄ አስቤ አይደለም። እሷን መታ ገንዘቤን ፈልጉ ነው ገንዘቤን ብሎ ነው ወይ ፍቅር ነበረኝ ወይ ፍቅረኛሞች ሆነን ከድቶኛል የምትል ከሆነ መታ ይሄ ነገር ታውራው። በቃ ማለት አንደኛ ነገር ይሄ ነገር እንዴት መሰለ የአደባባይ ሀቅ ከመሆኑ በላይ ደግሞ እኔ እየተዘቀዘቅኩ ኦሬዲ ቅሌታ መባል ደረጃ ደርሻለሁ። ቆይ ስማኝ አንዴ ላውራ አውቃለሁ። እኔ ነው እያልኩ አይደለም አባ ኮስተር የእሷ ፋሚሊዎች እና የእሷ ወዳጆች እኔ እንደበደልኳት አድርገው ስላሰቡ እኔ አሁንም ማለት ነው የበደልኳት ነገር ሊኖር ይችላል። ሰው እኮ ነኝ ማለት አይደለም እንኳን እኔና እሷ ማለት ነው። እኔ አሁንም የምነግርህ ነገር አባ ኮስተር ደግሞ ማለት ነው ሁላችሁም ታውቃላችሁ እኔና እሷ ማለት ምንም ነገር እንደሌለ በደንብ ታውቃላችሁ። ሁላችሁም የእሷን ፋሚሊዎች ያውቃሉ። በምን እንደተጀመረም በደንብ ታውቃለች እሷ ኦሬዲ። እዚህ ሀገር ከመጣች በኋላ እኔ አንዳንዴ እንዴት መሰለ እኔ የማልወዳቸው ነገሮች አሉ አይደለ? ፐርሰናሊቲ እንደ ፐርሰናሊቲ ሆኖ የማልወዳቸው አንዳንድ ነገሮች አሉ ማለት እንዴት ልበል፣ ኦቨራክት አልወድም እና ባህሪ እና ደግሞ አንዳንዴ ልቆጣ ትችላለሁ፣ ልናገራት ትችላለሁ። ሰው ግን የአዲስ አበባ ያናኗር ሁኔታ እዚህ ሀገር ያለው የሰው ባህሪ ምናምን ገና አልገባትም ግምጄ አልለመደችውም። እኔ ደግሞ ስራ በጣም ይወጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ፣ ሰው ስቱዲዮ ምናምን አድራለሁ አንዳንዴ እና ኤቭሪ ታይም ልታገኘኝ አልቻለችም። በታመመሽ ጊዜ ብቻ ነው ከጎኑ ያልጠፋሁት። ይሄን ሀቅ እሷም ታውቃለች። ያ ነገር ግን እኔ እንዴት ነው መሰለ እኔም ጓደኞችም ከእሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የእሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረግኳት አይነት ታስቧል። እሱ ነገር አድርጓል የምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጎኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጎኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መጣ ታውራው ካሁን በኋላ እኔ እና እሱን አታዩንም፣ አጠገቡም አልደርስም። ጨርሻለሁ። ሌላ ነገር እኔ አክብሬ ነው የመጣሁት በጣም ስለማከብር ማለት ነው። በቃ ነገርኩ እኔ እና እሱ እኔ አሁን እኮ እንደዛ አይደለም። የኔም ሀሳብ እንድትገናኙ አብራችሁም ስራ እንድትሰሩ በቃ እዚህ ጋር ነው የሚበቃው። እኔ ምንም አይነት አጀንዳ አልፈልግም። ምንም አይነት ወሬ አልፈልግም። በኪዳነ ምሕረት ተረጋጊና አንዴ ስም ምንም አይነት ወሬ የበደልኩሽን ነገር ንገሪኝ ነው ያልኩሽ። ግን እኔ ምንም ነገር አልበደልከኝም። አላውቅም። ኖ አይደለም በኪዳነ ምሕረት አላውቅም። ይኸውልህ ስማኝ፣ እኔ እናንተ ተነጋግረን እንኳን አናውቅም። ግን እዚህ ጋር እየመጣ ብዙ ነገሮችን አውርተናል። ስለዚህ በቃ አንዴ ስሚኝ ግምጄ ኮስተር ለዚህ ነው የጠራኸኝ። ለዚህ ከሆነ ተነጋግራችሁ ያለውን ነገር በይቅርታ ብቻ ሌላውን በውስጥም አለማውራት መፍትሽ ነው። ኮስተር እያወራሁ ነው አይደል? በመሀል አይገባብኝ። ካልሆነ ይወጣላችኋለሁ። እናንተ እንደፈለጋችሁ ማለት ትችላላችሁ። ኮስተር አሹ ዝም በል። እኔ እንደው ግምጃ እንደዚህ ነው እንደዚህ አንዲት ነገር የተናገርኩት ነገር የለኝም። ስረገጥም ስዘቀዘቅም የፈለገውንም ሲባል ከአንደበቱ ነው። እኔ እና እሱ የሆነ እንትኑን እንኳ ያወቅኩት ከሱ አንደበት ነው። ስለዚህ እኔ ከሱ ምንም የምሰማው ነገር የለኝም። እሱም ከኔ ምንም የሚሰማው ነገር የለውም። ህይወቴን እየኖርኩ ነው። ስሜን እንዳታነሳ፣ ስምህን አላነሳም። አጠገቤ እንዳትደርስ ስምሽን እያነሳሁ አይደለም። አንዴ ተረጋጊና ለስሚ በኪዳነ ምሕረት እኔ አልሰማም። ወዳችኋለሁ ግን ታፕታፓር ጀቲ ሆኖ እየተሸነፈ ዋንጫ ስታነሽ ነው ያችሁት። አይ ዛሬም ወይ ያሁን የሸጋሚስ የኔ እናት ጋይስ አረ ታፕታፕ ትሪፕል እንዲመጣ ቦነስ ሙሉ ሻው ትሪፕል እንዲመጣ ትሪፕል ነው እየመጣ ያለው ጋይስ። ቦነስ ከገባ እንቀጣጣለን ጋይስ። ቆይ ናት ቆይ ተረጋ ታናሽ ነሽ በነገራችን ላይ አራሷ አንዳንድ አበባ አራሷ እና ብርቂያ አራሷ አንዳንድ አበባ ውጭ ተወራንም ነው ወይ አንድ ሰው አንድ አበባ የዛሬ አመት በርገር አለኝ አንተ ጋር እስካሁን አልጋበዝክም። አረ ማርያምን መቼ ልጋብዝሽ? አራሷ አንዳንድ አረ በኔ በቅተኸኛል። ሲጀመር ደረጃሽ ሳይክ ምትጋብዝ አይነት አይደለም።
ትሪፕል ነው። እሺ ጋይስ፣ ኧረ ማርያምን ገብሽ ጋይስ። አራሱ አንዳንዳባ እንጂ ጭራሽ ፈዘዛችሁ። ይፈታ ደግሞ ኦኬ፣ እንደኔ የመሰልከኝ በቃ ብቻ ጾም ሲፈታ በጓጓስ ካሳስቱ እንቺ እምሻል ገና በጣም ወደው ሙዚቃ ነው። በነገራችን ላይ ታውቂዋለሽ? ትሪፕል ነው ጋይስ። ጋራሞች ናቸው። እኛ ጋር ለምንድን ነው የማንጠቀመው? አንተ ልደት ክፈትልኝ። ስለ ይሄን ነው ክፈትልኝ እንዴ? ያልዳት ነው ይሄ ትግርኛ ታውቂያለሽ? አንስቴ ትግረኛ እንፋለጥ እንዴ? በቃ እባክሽ እመኝ። ያልዳት ነው ብለሽ እመኝ እንዴ? አንተ ልደውልኝ እገዛልሻለሁ። እሺ ቀበጥላ ወይ አረግን ጃይን ስማት ጨርሳት ነው ሲሊገለ እንደዚህ ትሪፕል ነው ጋይስ። እንቅጣት ገና ከፈለ ማይ ልደቴ ነው ሞቅ አርኩት እኔ ወይ ታብታባሉ ሰይዳ ባህር ተሻግራ እድሜ ከሆነ እድሜ ተሻግሬያለሁ። አረ ታብታባሉ አንተ የልደት ክፈትልኝ። በእግዚአብሔር ክፈትልኝ። እመጣለሁ። አንቺ ቤት ገዝት መጥቼ ሃፒ በርዝዴይ ልሻለሁ። እሺ ስላገኘሁሽ ደስ ብሎኛል። እኔ ደስ ብሎኛል። ገና ካፈለ ማይ ሄዳ ባህር ተሻግራ ምነው ስማርትዬ ምነው የእኔ እናት አረብ ሀገር ላላችሁ ነው። ውጭ ሀገር ለምትኖሩ ገንዘቢት ገደፍዮ ገዛና
ያራዳ ልጅ ትመቸኛ እኔም ትመቹኛላችሁ። ምርጥ ልጆች ትመቹኛላችሁ። ሙዚቃ ጻፉ እስኪ፣ ሙዚቃ ጻፉ እስኪ ጋይስ። ገና ሳትጠግባ ነገር እስኪ አንዴ እንስማት።